ሰዓቱ አሁን 11 ሰዓት ሊሆን ነው። መጽሐፍ ልገዛ እየወጣሁ ነው። በዛው ደግሞ አላቅም ካፌ ምናምን ሊሄድ ይችላል ብቻ። እና ምንድነው ዛሬ ስለ ብቸኝነት ነው። ብቸኝነት አይደለም ብቻን ነገሮችን ስለማድረግ ነው የምናወራው። ብዙ ቲኔጀሮች ብቻ ሳይሆን 20 ቤት ውስጥ ያሉ ሰዎችም ብዙ ነገሮች የሚያደርጉ በጀማ ነው። ሲወጡም ሲዝናኑም በጀማ ነው። የሆነ ነገር ሲያደርጉ በጀማ ነው። አንዳንድ አብዛኛው ነገሮችን ደግሞ ብቻ ማድረግ ያስፈልጋል ማለት በራስ መቆም ያስፈልጋል። እና ዛሬ አሁን እኔ እጅ መጽሐፍ እገዛለሁ ብቻዬን ማለት የለመድኩት ነገር ነው፣ ግን ዛሬ ገና ነው እያሳየሁት ያለ ሶሻል ሚዲያ ላይ እና መጽሐፍ እገዛለሁ። በዛው ደግሞ ካፌም ሊሄድ እችላለሁ። ብቻ ስለ ብቸኝነት እያወራን እንሄዳለን ማለት ነው። ይመቻችሁ። ፀሐይዋ በጀርባዬ ስለሆነች ምንም መቅረጽ አልቻልኩም። እና ደግሞ ማለት ነው የያዝኩት ብር በቂ አይደለም መሰለኝ። እስኪ አሁን ሱቅን ጠይቀ ብድር ማለት ነው። ገብርሽ ብር አበድረኝ። 400 ብር ተቀብለናል። ደርሰናል መጽሐፍ ከምንገዛበት ቦታ። አረች ፀሐይ ግን ምን ነው። መጽሐፋችን ገዝተናል። ወደ ካፌ እየሄድን ነው። በጣም እያስፈራኝ ነው ግን አንተ ሰው ብዙ አለና ፈርቻለሁ። ከዚህ በላይ መቅረጽ አልቻልኩም። ከካፌ እንገናኝ እንግዲህ። ካፌ ደርሰናል። ጁስ አዘናል እና ደግሞ የገዛሁት መጽሐፍ ላሳያችሁ። ላውስ ኦፍ ሂውማን ኔቸር ይላል፣ ወይም ደግሞ ሰውና ተፈጥሮ ይላል። ጸሐፊውን ታውቁታላችሁ ብዬ አስባለሁ። ሮበርት ግሪን ይባላል። በጣም ከባድ ሰው ነው። ይመቸኛል እና አሁን ላይ የሚያስፈልገኝ መጽሐፍ ነው ብዬ አስቤ ነው የገዛሁት። ነገ እንጀምረዋለን ማለት ነው። ካፌው ደግሞ ሉክ ምንም ካፌ አይደለም፣ አክቹዋሊ ትልቅ ሆቴል ነው እና ምንም ሰው የለም። ለመቅረጽ በጣም ነው የተመቸኝ እና እዚህ ቦታ ብዙ ጊዜ እመጣለሁ። በተደጋጋሚ እመጣለሁ እና ሉክ እነዚህ ትሪዎች ምናምን አለ። ሰው መጣ መሰለኝ። እዚህ እየፈራሁ ነው ባይዘው ገና ኤክስፔሪየንስ ስለሌለኝ ማለት ነው። ኦኬ ተመልሰናል። ምንድነው እያለኝ የነበር መሰለ መብራት ጠፍቷል እና ጁስ የለም ተብለናል። መብራት እስከሚመጣ እንጠብቅ። አክቹዋሊ ጁሱን ፈልጌ አይደለም የመጣው። እኔ እንደነገርኳችሁ እዚህ ቦታ እመጣለሁ በተደጋጋሚ እና ስልኬን አስቀምጬ ቁጭ ብዬ ረጅም ሰዓት ነው ሜዲቴት ማድረግ። የእውነት በቃ ዛፎች ቦታው እስኪ ማርያም በጣም ነው ደስ የሚል። ለእኔ ፐርሰናሊ በጣም ነው የሚመቸኝ እና ስልክ አልነካም ለአንድ ሰዓት ምናምን ስልኬን አስቀምጬ ዝም ብዬ ቁጭ ብዬ ዛፉ ምናምን ላይ እችላለሁ። ሙቀት ቢሆን ራሱ ሌላ ቦታው ማለት ነው። ይሄ ቀዝቃዛ ነው በጣም ዛፍ ስላለው ሉክ ይታያችኋል። እዚህ አድርጌ ታሳያችሁ ብቻ በጣም ቀዝቃዛ ነው እና እዚህ ቦታ መጥቼ ስልኬን አልነካም ብዙ ጊዜ። በቃ ግዴታ ካልሆነብኝ በስተቀር አስቀምጣለሁ ስልኬን። በቃ ቁጭ ብዬ ማሰብ ነው፣ ሜዲቴት ነው ማድረግ እና ዛሬ ደግሞ ለመቅረጽ ተመቸኝ። እግዚአብሔር ይመስገን ምንም ሰው የለም። እኔ ባይዘው ገና እየጀመርኩ ነው እና ሰው ሲያየኝ ምናምን ፈራለሁ፣ ግን ሀብቱ ፎርስ ማለት ራሴን ማስገደድ አለብኝ ማለት እና እንደዛ እያደረኩ ነው መቀርጽ እንጂ በጣም ኬር አደርጋለሁ። አሁን ሰው አለመኖር ነው እንደዚህ በነፃነት እንዳወራ እያደረገኛል። ብቻ ስለ ብቸኝነት ነው እናወራለን። ስለ ብቸኝነት ሳይሆን ብቻን ስለመሆን እና የምር ብቻችሁን ነገሮችን ማድረግ መልመድ አለባችሁ። አሁን እኔ ቪዲዮ እንደቀረጽኩ ስልኬን አልነካም፣ አስቀምጣለሁ ወይ መጽሐፌን አነባለሁ ወይ ደግሞ ቁጭ ብዬ ሜዲቴት አደርጋለሁ። ዝም ብሎ ቁጭ ማለት መልመድ ግድ ነው እና
በጀማ ከምታደርጓቸው ነገሮች ወጣችሁ ብቻችሁን የሆኑ ነገሮች ማድረግ ግዴታ ነው። ያ በቃ ላይፍ ላይ ያስፈልጋል። የሆነ ሰዓት ብቻችሁን የምትሆኑበት ጊዜ ስለሚመጣ ማዘጋጀት አለባችሁ ራሳችሁን እና ካፌ በቃ የሆነ ሆቴል ሄዳችሁ ብቻችሁን ምግብ መብላት፣ ብቻችሁን ወጣችሁ መዝናናት፣ ብቻችሁን መጽሐፍ መግዛት አሮኑ የሆነ ነገር ብቻ ማድረግ አለባችሁ። ብቻችሁን ነገሮችን ማድረግ መልመድ አለባችሁ። በጀማ ስታደርጉ ትሸወዳላችሁ። የሆነ ሰዓት ብቻችሁን ስትሆኑ ትደነግጣላችሁ፣ ትፈራላችሁ። አሁን ምንም አይመስለኝም ብቻዬን ይታወቃል። ረዥም ሰዓት ብቻዬን ነው ማሳለፍ ማለት ነው። ሶ ይህን ቪዲዮ ቪው እንዲያገኝ ምናምን አይደለም መቀርጾ ጀስት ዶክመንት ማይ ላይፍ ህይወቴን ዶክመንት እያደረኩ ስለሆነ ፖስት አደርገዋለሁ። ታየም አልታየም አይ ዶንት ኬር። ከ10 ዓመት በኋላ ሳየው በጣም የምኮራበት ቪዲዮ እንደሚሆን ተስፋ ስለማድረግ ፖስት አደርገዋለሁ። ብቻውን መጽሐፍ አነባለሁ ወይ ቁጭ እላለሁ። ከዛ አሁን ስንት ሰዓት ነው? 11 ሰዓት ተኩል ቢበዛ 30 ደቂቃ ምናምን ወይ 45 ደቂቃ ቆይቼ ወደ ቤት ሄዳለሁ። ሶ የዛሬው ቪዲዮ ዋና ዓላማ ምንድን ነው? ብቻችሁን ነገሮችን ማድረግ ልመዱ፣ ውጡ። በቃ ብቻችሁን ወጣችሁ የሆነ ነገር አድርጉ። እሱን ኤክስፔሪንስ ለማድረግ እየሞከርኩ ነው። ያው ቅድም ቪዲዮ በደንብ አልቀረጹ ፈርቼ ስለነበር ውጭ ላይ ስለነበረ ሶ በቃ የዛሬው ቪዲዮ ይህን ይመስላል። ሀሳቡ ከተመቻችሁ ላይክ አድርጉ። ይመቻችሁ።